boom boom shakalaka laka boom shaka boom boom shakalaka laka በተቻለው አጋጣሚ ማፋጀት ነው። አማራን ራሱ እርስ በርስ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ዛሬ የዚች ልጅ ሞት በዚህ ሚዲያ ላይ ይታወጃል። ማንም ይሞታል፣ ጀግና ይሞታል፣ ህፃናት ተገለዋል። ከዚች ልጅ በባሰ የዩኒቨርሲቲ ተማሪዎች ከአንድ በላይ የገበሬ ልጆች ያውም የአምስተኛ የአራተኛ የሶስተኛ ዓመት ተማሪዎች በገበሬ ኩራዝ የተማሩ የአማራ ልጆች ታርቷል። ቪዲዮ ምስል አለን እናቀርበዋለን። ቀብረው ገለዋቸዋል። ይቺ እህታችን ለዛሬ አንድ አይደለች በሚሊዮኖች። ስለዚህ አማራ አታልቅስ፣ አትሸቅልባት። በቅዳሜ ገበያ ኮፍያ አክፋዳችሁን ይዛችሁ መጣችሁ ደግሞ ትለምኑባቸዋላችሁ። በቃ ሞተች አይደለም። ሺዝ ማይ ሄሮ። ትምህርት ቤት መላክ ያለባትን የ16 ዓመት ህፃን ጦር ሜዳ አስገብቶ የጽንፈኝነትን ተግባር የአሸባሪነትን ተግባር ሲያስፈጽም ቆየ። በዩ ብሎ ሞራል ሰጥቶ አስገባ፣ አስገደለ። በውጊያ መሃል እነሱ ቲማቲም አይደለም የሚወረውሩት፣ ሲዋጉ ተመቱ፣ ሲቀጠቀጡ በዛ መሃል ልጅቷ ሞተች። ስትሞት ግን ገና ለገና የባለፈውን የመካነ ሰላሙን አጀንዳ ህዝብ የተቀረጸውን ለማጥፋት ምን አድርገው ቀየሩ? ወታደሩ እንደዚህ አድርጎ ማርኮ እኛ ከሞተች በኋላ ምን ልታደርግልን? ባትሞት ደስ ይለን ነበረ። ተፈጠረ አርፎ መቀመጥ ነበር። መከላከያን መጋፈጥ በዚህ ልክ ዋጋ ያስከፍላል። የኢትዮጵያ ህዝብ መንቃት። እኛ ለኢትዮጵያ ህዝብ ብለን ነው እንደዚህ ተንከራተትን ያለ ነው። መልሰን ሴት ልጅ እንደዚህ የሚያደርግ ህሊና ሞራልም የለንም። የኢትዮጵያ ህዝብ ማወቅ ያለባችሁ ይሄ ነው። ይሄ አጀንዳ ነው፣ የውሸት አጀንዳ፣ ፕሮፓጋንዳ፣ ከእውነት የራቀ ውሸት ነው። እህት አለን፣ እናት አለን፣ ቤተሰብ አለን። እኛ እንወዳለን። መጀመሪያ እቺ ልጅ የገደላችኋት ራሳችሁ ናችሁ። ገድላችኋታል። መጀመሪያ ገና ከቤቷ ስታወጧት የትምህርት ቤት ቦርሳዋን ነጥቃችሁ ወይም አቃጥላችሁ ዋሬቨር ጫካ ገብታችሁ እንደገና እምብር በይ ብለችሁ ስትሏት ያኔ ገድላችኋታል። የመጀመሪያ ግድያ የተፈጸማት ያኔ ነው። አንድ እንትን ነበረኝ ስለሷ ያስጨፈራችኋት ጀግና አርበኛ ዘመነ ካሴን የምትተካ ምሬ ወዳጁን የምትተካ ጀግና አርበኝት ፋኝት እያላችሁ እቺ ልጅ ጋለ እድሜዋ ፖለቲካ ሳታቅ ምንም ሳታቅ ገና ሰው እኮ መብሰል አለበት። ምንም በሌለበት ሰዓት ለእናንተ ማስታወቂያ አድቨርታይዝ ሴቶቻችን እንዲገቡ ለማስጨረስ ሆን ብላችሁ ይሰራችሁ ስራ። አንድ ጊዜ የቦላው ዘመድኩራ ነገር ተናገረ። ሴቶች በስንት ሺህ ብር እየቀጠሩ ተጠጥቶ ሴት ይመጣል እየተገዛ አሁን ሳይገዛ ሴቶችን ከትምህርት ቤት ማምጣት ፈልጋችሁ ህፃናቶችን ቆንጆቹ ልጆች ያመጣችሁ የጫካ የእናንተ የፋኑ መዝናኛ ያደረጋችኋቸው። ድሮ ህዋት እንደዛ ያደርግ ነበር አስታውሳለሁ። ህዋቶች እንኳን ሀሺሽ ነበር ያኔ ያስጨሷቸው ነው። ሀሺሽ ያስጨሷቸዋል፣ ይገባሉ፣ ይሞታሉ። ሰዋዊ ጥያቄ ሰዋዊነትን ለማላየባቸው አካላት ከዚህ በኋላ የምናገረው ቃል ድፍረት የተሞላበት ሊመስል ይችላል። ነገር ግን እውነት ነው። ዓለም በዚህ ደረጃ ስለ እህታችን አሟሟት እያወራ ባለበት እያወገዘ ባለበት ወቅት የሀገራችን የሃይማኖት አባቶች፣ የሀገራችን ሽማግሌዎች፣ የሀገራችን ትልልቅ ሰዎች አልሰማችሁም፣ አላየንም፣ አልሰማንም እያላችሁ እያየናችሁ ድርጊታችሁ ያንን ስለሚገልጽ ዓለም ላይ ተደርጎ የማይታወቀውን አሰቃቂ ግድያ አላያችሁም፣ አልሰማችሁም አሉ የሀገራችን ብሔረሰቦች። ስለ ሰውነት ስለ ሰዋዊነት ይገደናል የምትሉ በእርዳታ ዙሪያ የሚሆን በምንም ጉዳይ የምትሰሩ አዛኝነን ቅቤ አንጓች ነን የምትሉ የተለያዩ ብሔረሰብ ላይ ያላችሁ ወጣቶች አላያችሁም፣ አልሰማችሁም። ዓለም ሲያዝን በዚህ ጉዳይ እመነኝ ወዳጅ፣ አማራነትህ አስገፍቶ ዛሬ ቆዳህን አስገፍቶሃል። ብታምንም ባታምንም ማንም ከጎን አይቆም። ማንም እንደማይቆም ከዚህ በላይ ማሳያ የለም። ሰዋዊነት ሳናይባችሁ ታዲያ ለምንድን ነው የህልውና ትግሉን እየኮነናችሁ የምትመጡ? አማራ ሆይ ማንም ሳያስብልህ ስለሌላው ማህበረሰብ እያሰብክ እንደሆነ ብትረዳ ምን ያህል ባመነ። ከአብይ አህመድ መንግስቱ ኃይለማርያም ይሻላል። ሞጣ ቀራኒዮ
አብይ አህመድ ዕውቀት የለውም። 7ኛ ክፍል ነው። መንግስቱ ኃይለማርያም ይሻላል። 9ኛ ነው እሱ። መንግስቱ በሁለት ክፍል ይበልጣል። ፋክቱ ይሄ ነው። አብይ ደደብ መሪ ስለሆነ እሱ ሊያስፈራራ ነው። የኤርትራውን መሪ ላከና ደህንነትና ጀነራሎችን ላካቸዋል። ምን ላስጎብኛቸው። እነሱ ደግሞ አራዳ ልጆች ጥርሳቸውን በሴራ የነቀሉ ናቸው። እንዴ እውነቱን ነው እንዴ ያሉ አሉ። ሲደውል ኢሜል ሁሉ አረገ ለኢሳያስ። እውነትህን ነው አለው። ኑ ይውልን። እንዴት አድርገን አቀናብረነዋል መሰላችሁ? ሊያስፈራራ እኮ ነው። መጡና ኤርትራ ሆየ ደግሞ አራዳ ናቸው። የአራዳ ልጅ ነው። መሐይሙን ምግበን፣ መሐይሙን ደረጽዮንን፣ መሐይሟን ሞንጀሪኖን፣ መሐይሙን ጌታቸው አሰፋን፣ መሐይሙን ድኩልን የተባለ ጀነራል ወዘተ ተከታትላችሁ እርምጃ ብትወስዱባቸው ነው የምላችሁ። ጊዜው አሁን ነው። ትግሬዎች፣ ቲዲኤፎች፣ ህዝቡ ተነሱ። ደንቆሮ የትግራይ ጀነራሎችን አጥፉ። መሪዎቻቸውን ለማስወገድ ተነሱ። ጊዜው አሁን ነው። ነፃነታችሁ በእጃችሁ ነው። ነፃነታችሁን ኤርትራውያኖችም ትግሬዎችም አውጁ። ሁልጊዜ ኤርትራ ጠላቴ ነው፣ ሁልጊዜ አብይ ጠላቴ ነው፣ ሁልጊዜ አማራ ጠላቴ ነው፣ ሁልጊዜ ኦሮሞ ጠላቴ ነው። አይሰራም። የእናንተን ችግር ይዩት እስኪ። እንቅስቃሴያችሁ አሁን ጎልቶ ወጥቷል። እንዳትለቋቸው። ኢሳያስ አፈወርቂ ዋሻ ውስጥ ተደብቋል ይለናል። ስለዚህ ኢሳያስ ሰሞኑን ዋሻ ውስጥ ተደብቋል። ፈሪ ነው። መያዣ መጨበጫ ሰጥተውታል ኤርትራውያኖች። ወታደሩ ሁሉ ነቅቶበታል። እስከ መቼ ነው ሰውዬ እስከ 100 ዓመት በድዱ እንዲህ በድዱ እየነከሰ ሊገዛችሁ? ነግራችኋለሁ እኮ ኢሳያስ ሁልጊዜ ተቃውሞ ሲነሳ አጅሬ ሆዬ ዋሻ ውስጥ ነው የሚደበቀው። እሱ ለተጠቀመው ሀብት ለሰበሰበው፣ እነሱ የትግሬ መሪዎች ለሰበሰቡት ሀብት ላጠራቀሙ፣ ላሸሹት የኤርትራ ህዝብ፣ የትግራይ ህዝብ፣ የኢትዮጵያ ህዝብ ባልበላው ንብረት ላይ እኮ የሚሰቃይ ህዝብ ነው። አሁን በተለይ ለሁለቱ ትግሬዎች ህዝቦች አንድ ናቸው። ትግሬ ነው። ልናዝንላቸው ይገባል። እሸቱ መለሰ ሰላይ ነው። እሸቱ ሄደው ብዙ ጥያቄ ተነሳበት ያለው ሊያስተዋውቅ ኦሮሞ እንደዚህ እያስተማረ ነው ብሎ አማራን እየነገረው። አማራን እኮ ይሰልል ነበር እሸቱ። አማራን ኦነግ ቢመጣም ህዋት ቢመጣም ሻቢያን ቢመጣ ታባይዋለሽ ይላል የአማራ እናት ሂዶ። አረ እኔ ምን ሆነ አውቀዋለሁ፣ ይምጡ ሰው አይደለ አየሻታለያቺ ንቅሳታም የአማራ እናት። እሸቱ ግን አብይ ልኮት የአማራን የገበሬውን ትርታውን አዳምጥ ተብሎ ነው የተላከ። እኔ ስቃወም ነው በጥይት ሊመቱ ሲል ያመለጠው። ተመልከቱ። አማራ ክልል ገብቶ እሸቱና ገበሬ ምን አገናኘው? እስኪያው ኮሜዲያንና አንድ አርሶ አደር ምንም የማያውቅ ኢትዮጵያ ሲባል የሚሰማ እንጂ ገበሬው ምንም አያውቅም። እሱ ግን የእኛን እናት ስለታወቀ ብቻ በዩቲዩብ ስለሚያሳዩት እናቴ እያለ እርጎ እየበላ ይሰልል ነበር። ስለ ፍቅር ሲዝም ስንቶቻችሁ ታውቃላችሁ? ፍቅር ሲዝም ገራፊ እንደሆነ ስንቶቻችሁ ታውቃላችሁ? ትግሬ ነው። ደምሳሽ ኃይሉ ደምሳሽ ምናምን እርግጠኛውን የምነግራችሁ ትግሬ ነው፣ አማራ አይደለም። አሁን ህዋት መጣች ሲባል ነው አብይን ተሳርጎ የገባው። በዚህ ነገ መምጣታቸው ስለማይቀር ፋኖ ይዟቸው ስለመጣ ሚኒስትር ለመሆን አንደኛ የተማረ ነው። ውሸቱን ነው። 32 አይን ያለው እግዚአብሔር የለም። ሲያታልል ነው። በሃይማኖት ሽፋን ሲሰልል ነበር በባዶ እግሩ እየሄደ። ትግሬ እንደዚህ ነው። ሪፖርት እያደረጉ ስለሆነ ኮፒ ሊንክ አድርጉልን። I'm from Mars. From where? Mars, the planet. Yeah. Mars? Yeah, I'm UFO. Do you know UFO? The flying object. You see me? How old are you? I am 19. ፍላይንግ ኦብጀክት ነው ትላለህ ፈረንጅን። በሮ ነው የሚወጣው። ምን ልትሰራ ነው ዘላ የምትገባው? እኔ እኮ አበሻ የገባ መስሎኝ
ነጩም ገብቶ በቃ የአማራን ፖለቲካ ሊያበላሽ ይገባል ጋናና ጋሚ ኩብቸር ለምንኩ ያቸገረና ይሄ ጎፍን ሊሰብሰብ ነጮችን እኮ በቃ አፍንጫዋን ለጥፋ እየገባች እያደናቀፉ ነው መንፈሱ ይመስለኝ ምርኮኛው ማሹና የወጣቶቹ ልብ የሚነካ ጥያቄ መለከተው አካል መጥቶ እንዲያነጋግረን እንፈልጋለን እንዲመጣ ማደርጋለሁ ምትል እሱን ምትል ከሆነ እንስማማለን እንደዛ ካልሆነ ግን ወደዛች ቦታ ይዘን ነው የምንሄደው አሉት እዚህ ጋር ማሾ ይስቃል አስጨርሱ አሉት ማሾ ሁሉም ሲስቅ ልክ ነህ የኛ ቁስል አንተን ያስቀሃል ምን እንደሚለው ታውቃለህ እዚህ ላይ ተመልከተው የኔን ፊት አንተ 80 ዓመት አዛውንት ነህ እኔ 20 ዓመት ወጣት ነኝ ግን ዛሬ 80 ዓመት የምመስለው ነኝ አንተ 20 ዓመት ወጣት ነህ የምመስለው ያሉበትን ቁስል የሚገልጽ ነው ጥያቄ ያስቃል እንግዲህ ማሾ ማለት ይሄ ነው አግተውት እንደዛ ነው ያደረጉት ከታገተ ከብዙ ድርድር በኋላ ትላንት ለቀውታል እንደኔ ግን በመገዳደል አላምንም በጦርነትም አላምንም ነገር ግን ትግራይ በእነዚህ ሰዎች እየታመሰች ለጦርነት እየተዳረገች ገባ መኖር ስለሌለባት ይሄን ሰውዬ መልቀቅ አልነበረባቸው እኔ የ20 ዓመት ወጣት አንተ 80 ዓመት ወጣት ምን መስለው ግን ሌላ ነው ብሎታል ማስወገድ ነበረባቸው ነቀርሳዎችን ያስወገዱ መሄድ አለባቸው መልካም አንድ ከትግራይ ሹልኩ ወጣ መረጃ አለኝ ብለህ ነበር እሱ ጉዳይ ምንድነው እስቲ እሱን ደግሞ እንስማ እንግዲህ ምንድነው የሚለው እንትኑ ምግባ ኃይለ እጃችንን ብንሰጥም አንድ ባንድ ጨርሶናል አይምሩንም በማለት ሁሉም ታርጌት እንደሆነና እነዚህ ነቀርሶቹ ማለት ነው በማስመሰልና በመክበብና ተስፋ መቁረጥ ስሜት አስገብቶ የጦርነት አስፈላጊነትን ለማሳመን እየተጋ ነው ከዛ የተላከ ከውስጣቸው ማለት ነው ዮሐንስ መዲድም ተመሳሳይ ዲስኩር ያስተጋባል የዚህ አይነት ሐሳብ አራማጆች በተለይም ቤተሰቦቻቸውና ሀብታቸውን ያሸሹ ለራሳቸው ማምልጠው ውጭ ያሉ ሌሎች ደግሞ በከባድ ጥፋት የሚታወቁና የትግራይን ህዝብ ራሱን የሚፈሩና በድንግዝግዝ መኖር የሚፈልጉ ናቸው በትግራይ ውስጥ እየመጣ ያለውን የለውጥ ፍላጎት በመድፈቅ ህዝብን አስፈራርቶ ከራሳቸው እንዲጣበቅ ለማድረግ ነው ከዚህ በመነሳት ነው ከቻልን በጦርነት እንሞክር ካልሆነ መሸሽ የሚያስችለን ታክቲካዊ ወዳጅነት ጽምዶ አሊያንስ እንፍጠር እያሉ ያሉት ይህንን ግምገማ እንዲይዙ በማድረግ ትልቅ ሚና የተጫወቱ ደግሞ ጌታቸው አሰፋ ስብሃት ነጋ ወድም ቤተይ እንዲሁም በጦርነቱ የአፋርና አማራ ክልል ባንኮች መድኃኒት እርዳታ ተሽከርካሪዎች ወዘተና የትግራይ መሬት ማዕድን ብረታ ብረት የዘረፉ ሰራዊት አመራሮች ሞንጆሪኖ ዳዊት ገብረእግዚአብሔር የመሳሰሉ የዘረፋ ቡድን ካቦች ናቸው ጋድፋደርስ ሻዕቢያ የገባላቸውን ቃልም እዚሁ ይደመራል ታደሰ ወረደን በፖለቲካ ይሁን በሙስና ዙሪያ ያለበት ወቅታዊ ሁኔታ ሲታይ ተጠያቂነት በመስጋት አብራቸው ሊሸሽ የሚችልበት ሁኔታ ዝግ አይመስልም ያው ሸሽቶ ግን መጥቷል ለዚህ ነው ተፈናቃይ እንዲመለስ የማይፈልጉት ሸታቸው ነው ገባ እነዚህ ህገወጥ ሚሊዮነሮች ህወሓት እውቅና የተከለከለ እያሉ የሚቀሰቅሱት ወጣቱን ለማሰለፍ እንጂ የህወሓት ፍቅር ኖሯቸው አይደለም አንዳንዶች ከህፃንነታቸው ጀምሮ በጦርነት የኖሩ ሰዎች ሲሆኑ ከኖርማል ህብረተሰብ በተለይ ሁኔታ በጣም ተጠራጣሪዎችና ሁሌ በስጋትና በፍርሃት የተሞሉ የትግራይ ህዝብ ያንተ ነው እንደሚሉት ሁሉ ማን ይቃወማቸዋል ይሄ ሁሉ አመት ያንተ ነው እያሉ ነገር ግን የራሳቸው ነው ንስብሃት ነጋ የእናንተ ነው የትግራይን ህዝብ እንደፈለገ ሲያደርጉት እንደፈለገ ሲመዘብሩት ነው የኖሩት ንስብሃት ነጋ ለ50 ዓመታት ያክል ለ50 ዓመታት ማለት ምናምን ትግራይ ውስጥ አለ ግን የራሳቸውን ያደረጉት የግላቸው ስልጣን ስለሚፈልጉ ተንኮል ስለሚፈልጉ ምን እንደሚሉ ታውቃለህ የህዝብ ገንዘብ ተጠያቂ ስለሚያደርጉ ጦርነት ካለ ጦርነት መኖር አይችልም ሰላም ከሆነ ሊጠየቁ ነው እንደሚጠየቁ ስለሚያውቁ ነው ጦርነት እየፈለጉ ያሉት
ሻዕቢያ ትላንት ታኒካ ማለት ጣሳ ሳይቀር የሰረቀንን ወሰደብን ገደለብን ሲሉ እንዳልነበረ ሄደው ደግሞ ከሱ ጋር መተቃቀፋቸው ከሻዕቢያ ጋር ተአምር ነው። መጀመሪያ ተጀመረ ከሎ የሚሩ ናይ ያለውን ሳዚ አቶም ዓላማው ትግራይ ተንቤን ምጥፋ የእነዚህ ሰዎች ዓላማ ከመነሻው ጀምሮ ከትግራይ ተንቤን ማጥፋት ከትግራይ ምንድነው ታውቃለህ? ከዓለም ላይ ደግሞ ኢትዮጵያን ለማጥፋት የተነሱት ጀግና ናቸው። በጣም በቃ ይሄ ነው መንገዳቸው፣ ጥረታቸው ይሄ ነው። ከዓለም ላይ ኢትዮጵያን ለማጥፋት ከትግራይ ደግሞ ተንቤን ማጥፋት በተግባር ታየ ነው። እውነት ነው። ተንኮል ነው በቃ የሚጠቅማቸው። ሰላም ከሆነ ይጠየቃሉ። ህዝብ ያጠፉ ናቸው። እንጨት የለም፣ አገር ጠፋ። ይህ ዛፉ ለኤሌክትሪክ ሁሉ ይጠቅም ነው። ይዘ የለም አለ ኤሌክትሪክ መንገድ የለ፣ ውሃ የለ። የትግራይ የሚያስፈልጋት ይሄ ነበረ። እውነት ነው። ኮንፈረንስ አረገድ የሚሉት ለማታለል ነው። ከሰባት ወረዳ እንደዚህ ሰዎች አውጣተው ሰው አለን ለማለት ነው። ሰው የላቸውም። ህዝብ ፈርቶ ዝም ብሏል እንጂ ብቻቸውን ነው የቀሩት እነዚህ ሰዎች። ማንም የላቸውም። ከህዝብ ተነጥለዋል ነው የሚሉት። ምን እንደሚሉት ታውቃለህ? ሰው እንዴት ከሰይጣን። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።